የዓለም የጥፋት ሰዓት ድምፁ ከምንጊዜውም በላይ ጮክ ብሎ እየተሰማ ነው። የኒውክለር አዝራርን ለመጫን ጣቶች በሚንቀጠቀጡበት የሶስተኛው ዓለም ጦርነትና የኒውክለር እልቂት የሰው ልጅን ህልውና ወደ አመድነት ለመቀየር አፋፍ ላይ በደረሰበት በዚህ ዘግናኝ የታሪክ ወቅት ላይ ማንም ያልጠበቀውና ዓለምን ጉድ ያስባለ ክስተት የሩሲያን እምብርት እያናወጠ ይገኛል። የኒውክለር ጦር መሳሪያዎች በየመጋዘኑ ውስጥ ሆነው ዓለምን እያስፈራሩ ባለበት በዚህ ሰዓት ከሰማይ የሚዘንበው የሞትና የጥፋት ዝናብ ግን ሌላ ሆኗል። ይህ የሆሊውድ ፊልም አይደለም። ይህ በዓይናችን እያየን ያለነው የዓለምን የኃይል ሚዛን የሚቀይረውና ምናልባትም የሰው ልጅን ወደማይቀለበስ የኒውክለር እሳት ሊገፋው የሚችለው እውነተኛው የሞስኮ ሰማይ ላይ የተጻፈው የጥፋት ትዕይንት ነው። ከ4 ዓመታት በላይ የተቆጠረውና በደም የታጠበው የሩሲያና የዩክሬን ጦርነት አሁን ላይ መልክና ቅርጹን ሙሉ በሙሉ ቀይሯል። የሩሲያ መዲና የዓለም ፖለቲካ ማዕከልና የማትደፈረዋ ሞስኮ ዛሬ በገዛ አንጀቷ እየነደደች ነው። በታሪክ ታይቶም ተሰምቶም በማይታወቅ ሁኔታ የዩክሬን ከሩሲያ ሙሉ ወረራ ወዲህ ከተፈጸመባት እጅግ ግዙፍና አስፈሪ ድሮን ጥቃቶች አንዱን በሞስኮ ላይ አዝንባለች። የሞስኮ ሰማይ በጥቁርና ወፍራም የጭስ ደመና ተሸፍኗል። የከተማዋ አየር በባሩድና በሚነድ ነዳጅ ሽታ ታፍኗል። ይህ የጥፋት ጥቃት ያነጣጠረው በሞስኮ እምብርት ውስጥ በሚገኘውና የከተማዋ የነዳጅ የደም ስር በሆነው በካፖቲኒያ ወረዳ በሚገኘው ግዙፍ የሞስኮ የነዳጅ ማጣሪያ ተቋም ላይ ነው። ሌሊቱ የፍርሃትና ሽብር ነበር። ጸጥታው በድንገት በተከታታይ ፍንዳታ ድምጾች ተገፈፈ። በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት የተሰራጩት የቪዲዮ ምስሎች እንደሚያሳዩት ከነዳጅ ማጣሪያው ሰማይ ጠቀስ የሆኑ ግዙፍ የእሳት ነበልባሎችና ወደ ሰማይ የሚንቦገቦጉ ጥቁር ጭሶች ይታያሉ። ይህ በ3 ቀናት ውስጥ ብቻ በዚህ ቁልፍ ተቋም ላይ የተፈጸመ ሁለተኛው ከባድ ጥቃት ነው። የሩሲያ ባለስልጣናት የአየር መከላከያ ስርዓታቸው የድሮን መንጋዎችን እያመከነ መሆኑን ቢገልጹም የተከሰተው እልቂት ግን መሬት ላይ ያለው እውነታ ፍንትው አድርጎ የሚያሳይ ነበር። ዩክሬን በኩራት እንደምትገልጸው እነዚህ ወደ ሩሲያ ጥልቅ ግዛቶች ዘልቆ የሚገቡት ጥቃቶች የጦርነቱን ማዕበል መቀልበስ መቻሏን የሚያረጋግጡ ህያው ምስክሮች ናቸው። ፕሬዝዳንት ቮሎዲሚር ዘለንስኪ ይህንኑ ጠንካራ መልእክት ይዘው በፈረንሳይ በተካሄደው ጉባኤ ላይ ለፕሬዝዳንት ዶናልድ ትራምፕና ለሌሎች የጂ7 መሪዎች አቅርበውታል። የዩክሬን መልእክት ግልጽ ነው። ሞስኮ በሰላም አትተኛም። ይህ የቅርብ ጊዜ ጥቃት የጦርነቱን አዲስ ምዕራፍ አጉልቶም አሳይቷል። ዩክሬን የፖለቲካ ስሜት የሚነኩና ለኢኮኖሚው እጅግ ወሳኝ የሆኑትን የሩሲያ ከፍተኛ ዋጋ ያላቸው ኢላማዎች የመምታት አቅሟን በከፍተኛ ደረጃ አሳድጋለች። በሌላ በኩል ሀያሊቱ ሩሲያ እነዚህን የሞት መልእክተኞች ከዋና ከተማዋ ራቅ አድርጎ ማቆም አቅቷት እየታገለች መሆኗን አሳይቷል። የኢስት ቱ ዌስት የዜና ወኪል እንደዘገበው ከጥቃቱ በኋላ አንድ የሞስኮ ነዋሪ በድንጋጤ ውስጥ ሆኖ ይህ ፍጹም ሲኦል ነው፣ እንዲህ አይነት ሽብር በሕይወቴ ተሰምቶኝ አያውቅም በማለት የከተማዋን ነዋሪዎች የስነ ልቦና ስብራት ገልጿል። ሌላኛው ነዋሪ ደግሞ በምሬት የህብድ ሰው ይህን እብደት የተሞላበትና ትርጉም የለሽ ጦርነት አቁሞ ይህን ሞትና ውድመት ለምን አይገታውም በማለት ጠይቋል። ፍርሃቱ የሞስኮን መንገዶች ብቻ ሳይሆን የክሬምሊንን ግዙፍ ግንቦች ሳይቀር አንቀጥቅጦታል። የዜና ወኪሉ እንዳረጋገጠው በክሬምሊን ዙሪያ ከባድና ታይቶ የማይታወቅ የጸጥታ ኃይል ተሰማርቷል። ቀይ አደባባይ ሙሉ በሙሉ የተዘጋ ሲሆን በማማዎች በግንቦችና በታሪካዊው የቦልሼቪክ መስራች የቭላድሚር ሌኒን መካነ መቃብር አቅራቢያ ሳይቀር መትረየስ ጠምደው የተቀመጡ ወታደሮች ተሰማርተዋል። የትዕይንት ሩሲያ ምን ያህል በከፍተኛ የስጋት ቀጠና ውስጥ እንደወደቀች የሚያሳይ አስደንጋጭ ምስል ሆኗል። የሞስኮ ከንቲባ ሴርጌይ ሶቢያኒን እንደገለጹት የአየር መከላከያ ስርዓታቸው ወደ ከተማዋ እየተመሙ የነበሩ ከ130 በላይ ድሮኖችን መቶም አውድሟል። የሩሲያ መከላከያ ሚኒስቴር በበኩሉ በአንድ ሌሊት ብቻ በተለያዩ የሩሲያ ግዛቶች ላይ ከ550 በላይ የዩክሬን ድሮኖች መምከናቸውን አስታውቋል። ምንም እንኳን የሁለቱም ወገኖች የጦር ሜዳ ሪፖርቶች በገለልተኛ አካል ማረጋገጥ ባይቻልም
የጥቃቱ ሚዛን ግን እጅግ ግዙፍ እንደነበረ አያጠያይቅም። ያልተጠበቀ ጥቃት የሞስኮን የዕለት ተዕለት እንቅስቃሴ ሙሉ በሙሉ አሽመድምዶታል። በዋና ዋና አየር ማረፊያዎች በረራዎች በጊዜያዊነት እንዲቋረጡ ተደርጓል። በነዳጅ ማጣሪያ አካባቢ የትራፊክ እንቅስቃሴዎች ተገድበዋል። የሩሲያ ባለስልጣናት እንደገለጹት ከተመቱት ድሮኖች ውስጥ የአንደኛው ስብርባሪ በሳዶቮድ የገበያ አቅራቢያ ወድቆ በአንድ ህንፃ ላይ ጉዳት አድርሷል። የሞስኮ ክልል አስተዳዳሪ አጠቃላይ ጥቃቱን ተከትሎ 16 ሰዎች መቁሰላቸውን አረጋግጧል። ይህ በእንዲህ እንዳለም የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በሞስኮ የተፈጠረውን መደናገርና ፍርሃት በማሾፍ በኤክስ ገጻቸው ላይ እንዲህ ሲሉ ጽፈዋል። በዚህ ጠዋት በሞስኮ ነዋሪዎች ዘንድ በስፋት ከሚጠየቁ ጥያቄዎች አንዱ ምንድነው እየተፈጠረ ያለ የሚል ነው። እኔ ልመልስላችሁ እችላለሁ። ሀገራችሁ በእኛ ላይ የጥቃት ወረራ ጀምራለች። ለዓመታት ህዝባችንን ስትገድል ኖራለች። አሁን ምን እየተፈጠረ እንዳለ ስላወቃችሁ መቼን ጦርነት ሊያበቃው እንዳሰበ ፑቲንን ጠይቁት ብለዋል። ይህ የድሮን ጥቃት ሩሲያ ለዓመታት ስትመካበትና አይበገሬ ነው ስትል የነበረውን የአየር መከላከያ ስርዓት ተጋላጭነት እርቃኑን ያወጣ ክስተትም ሆኗል። ክሬምሊን በዩክሬን ከተሞች ላይ የረዥም ርቀት ሚሳኤሎችና የድሮን ጥቃቶችን በቀጠለችበት በዚህ ወቅት ጦርነቱ ወደ ሩሲያና ከተማ ልብ ውስጥ ጠልቆም ገብቷል። የካፖትኒያ የነዳጅ ማጣሪያ በስልት ደረጃ እጅግ ወሳኝና ከፍተኛ ትርጉም ያለው ኢላማ ነው። የሮይተርስ የዜና ወኪል እንዳስነበበው ከቀናት በፊት በተፈጸመ የዩክሬን የድሮን ጥቃት የማጣሪያው የተወሰነ ክፍል ጉዳት ደርሶበት የነበረ ሲሆን ይህም አንዳንድ ስራዎች እንዲቆሙ አስገድዶ ነበር። ኢስት ቱ ዌስት እንዳረጋገጠው ይህ ነዳጅ ማጣሪያ 40 በመቶ የሞስኮን የነዳጅ ገበያ እንዲሁም 70 በመቶ የአካባቢውን ክልሎች የቤንዚንና የአቪዬሽን ነዳጅ ፍላጎት የሚያቀርብ እጅግ ግዙፍ የኢኮኖሚ ምሰሶ ነው። ዩክሬን የሞስኮን የጦር ማሽን ለማዳከምና ጦርነቱን በሩሲያ ውስጥ ያለውን የሀገር ውስጥ ወጪ ለማሳደግ በማሰብ ሆን ብላ የሩሲያን የኃይልና የኢነርጂ መሰረተ ልማቶች ኢላማ ማድረጓን አጠናክራ ቀጥላለች። ኪየቭ እነዚህን ጥቃቶች በሩሲያ የነዳጅና ወታደራዊ መሰረተ ልማቶች ላይ የተቃጡ የረዥም ርቀት ማዕቀቦች ዘመቻ አካል እንደሆኑም ትገልጻለች። ይህ በሞስኮ ላይ የተፈጸመው ልብ አንጠልጣይ ጥቃት የተከሰተው ፕሬዝዳንት ቭላዲሚር ፑቲን የአስሩን የደቡብ ምስራቅ ኤስያ ሀገራት ማህበር መሪዎችን በካዛን ሩሲያ እያስተናገዱ ባለበት ወቅት መሆኑ የፖለቲካውን ጫና የበለጠ አክብዶታል። በተመሳሳይ ጊዜ ዩክሬን ሩሲያ ወደ ተቆጣጠረቻት ክራይሚያ የምታደርገውን የአቅርቦት መስመሮች የሚያስተሳስሩ የመንገድና የባቡር መሰረተ ልማቶችን ኢላማ አድርጋ መምታቷም ተዘግቧል። የዩክሬን ባለስልጣናት ክራይሚያን ማግለል ቁልፍ ወታደራዊ ግባቸው መሆኑን ደጋግመው የገለጹ ሲሆን ኪየቭ እንደ አውሮፓውያኑ አቆጣጠር በ2014 ሞስኮ በህገወጥ መንገድ የወሰዳቻትን ይህችን ልሳነ ምድር የሩሲያን ቁጥጥር ለማላላት ሌት ተቀን እየሰራች ትገኛለች። በሌላ በኩል ሩሲያም እጇን አጣጥፋ አልተቀመጠችም። በዩክሬን ላይ የራሷን የጭካኔ ጥቃቶች ቀጥላለች። የዩክሬን ባለስልጣናት በፖልታቫ ክልልና በኪየቭ አቅራቢያ በሚገኙ የኃይልና የነዳጅ ተቋማት ላይ የሩሲያ ጥቃቶች መፈጸማቸውን ሪፖርት አድርገዋል። ኢስት ቱ ዌስት እንዳጋለጠውም ሩሲያ ቱ-95 MS የተሰኙ ስትራቴጂካዊ የቦምብ አውሮፕላኖችን በአገሪቱ ውስጥ እያንቀሳቀሰች መሆኗና ይህም ሞስኮ በቀጣዮቹ ቀናት በዩክሬን ላይ ግዙፍ የበቀል ጥቃት ለመሰንዘር እየተዘጋጀች ሊሆን እንደሚችል ከባድ ስጋት ፈጥሯል። የቭላዲሚር ፑቲን ጦር ዩክሬን በሩሲያ ላይ ለፈጸመችው እስከዛሬ ታይቶ የማይታወቅ ግዙፍ ጥቃት ከባድ የበቀል እርምጃ እንደሚወስድ ከዛተ በኋላ የካርኪቭን ከተማ በሚመሩ የአየር ላይ ቦምቦች ደብድቧታል። የካርኪቭ ከንቲባ ኢሆር ቴሬኮቭ እንደገለጹት በከተማዋ ኮሎድኖ ሂርስኪ አውራጃ ከ10 በላይ ቤቶች የወደሙ ሲሆን በሰዎች ላይም ከባድ የመቁሰል አደጋ ደርሷል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቀደም ሲል ዩክሬን በሞስኮ የነዳጅ ማጣሪያ ላይ በዚህ ሳምንት ለሁለተኛ ጊዜ ላደረሰችው ጥቃት ምላሽ ግዙፍና የተቀናጁ ጥቃቶችን በመደበኛነት እንደሚፈጸሙ ማስጠንቀቂያ ሰጥተው ነበር። የካርኪቭ ጥቃት የተፈጸመው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቶች የሚቀጥሉ ከሆነ ሞስኮ ትነዳለች በማለት አውዳሚ ማስጠንቀቂያ ከሰጡ በኋላ ነው። ዩክሬን ቀደም ሲል በሳምንት ውስጥ በኪየቭ በሚገኝ ታሪካዊ ገዳም ላይ ደረሰው ጉዳት አጸፋዊ ምላሽ ለመስጠት በሩሲያ ላይ ከባድ የድሮን ጥቃት ፈጽማም ነበር። በመቶዎች የሚቆጠሩ ድሮኖች በአንድ ሌሊት ሞስኮን ኢላማ በማድረግ የሩሲያን ዋና ከተማን የነዳጅ ማጣሪያ